በሰፈራችሁ ውስጥ ሚስተር ኤክስ አለ እና ሚስተር ኤክስ 10 ልጆች መቁጠሪያውን ተቀብዬ አጥማቂውን ራሱ ምገርፈው ነው የሚመስለኝ። 400 ሺህ ብር እንሰጣችኋለንና አሳልፋችሁ ስጡ። ሃይ እንዴት ናችሁ? በሰፈራችሁ ውስጥ ሚስተር ኤክስ አለ እና ሚስተር ኤክስ 10 ልጆች አሉት። 10 ልጆቹም በጣም ዲሲፕሊን ናቸው። ምንም ጥፋት አጥፍተው አያውቁም። ቃሉን ይጠብቃሉ፣ ትዕዛዙን ያከብራሉ እና ሚስተር ኤክስ እንዳዘዛቸው ነው ሁሌ የሚያደርጉት። ከዕለታት አንድ ቀን ሚስተር ኤክስ ጓልና እነኝን 10 ልጆችን ከምድረ ገጽ አጠፋቸዋለሁ፣ እነሱን ገድዬ 10 ሌሎች ወንጀል ሰርተው ትዕዛዜን ሕጌን ጥሰው ወይንም ደግሞ ጥፋት አጥፍተው ይቅርታ የሚጠይቁኝን መውለድ እፈልጋለሁ ብሎ ቢል ምንድን ነው የምትሉት? እነኛ ሕጉን ስርዓቱን ስለተከበሩ እነኛን ገድሎ ሕጉን ትዕዛዙን የሚጥሱ ከዛ ይቅርታ የሚጠይቁትን ማምጣት መውለድ ነው የምፈልገው ቢል የጤናማ ሰው አስተሳሰብ ነው ወይንስ የዲያብሎስ አስተሳሰብ ነው? ወደ ሐዲስ ልውሰዳችሁ። ሐዲሱ ሳሂህ ሙስሊም 2748 ኤ እና ቢ ላይ ይገኛል። እንዲህ ይላል። አቡ ሃብ አንሳሪ ሪፖርትድ ዛት አላህስ ሜሴንጀር ሴድ ኢፍ ዩ ዌር ኖት ኮሚት ሲንስ አላህ ውድ ሃቭ ስዊፕት ዩ አውት ኦፍ ኤግዚስተንስ ኤንድ ውድ ሃቭ ሪፕሌስድ ዩ ባይ አናዘር ፒፕል ሁ ሃቭ ኮሚትድ ሲን ኤንድ ዜን አስክድ ፎርጊቭነስ ፍሮም አላህ and he would have guaranteed them pardon። ይሄ ሐዲስ በተመሳሳይ ሳሂህ ሙስሊም 2749 ላይ ይገኛል። ሐዲሱ ምንድነው በግልጽ የሚለው? ምንም አይነት ጥፋት ባታጠፉ፣ ምንም አይነት ወንጀል ባሰሩ፣ ምንም ነገር እንትን ባትሉ እናንተን አጠፋና እናንተን ከህይወት መዝገብ ደመስስና ሌሎች በእናንተ ቦታ ኃጢአት የሚሰሩ ጥፋት የሚያጠፉ ከዛ ይቅርታ የሚጠይቁኝን እተካለው ምህረትም አደርግላቸዋለሁ ይላል። አሁን አስቡት፣ እናንተ ጥፋት ባላጠፋችሁ እናንተን ከምድረ ገጽ ያጠፋና ጥፋት የሚያጠፉ ከዛ ይቅርታ የሚጠይቁትን ይተካል። ይሄ የፈጣሪ መገለጫ ነው ብላችሁ ታምናላችሁ? እናንተ ጥፋት ካላጠፋችሁ እናንተን ከምድረ ገጽ አጠፋችኋለሁ፣ ከዛ በእናንተ ቦታ ሌላ ተካለሁ። ሐዲሱ እዚህ ጋር ስላለ ቼክ አድርጉት። የሚሳደቡትን ኮመንት ላይ ምላሽ አትስጧቸው። ያው አይምሯቸው ስለሚንኮሻኮሽባቸው ጥያቄ ስለሚፈጥርባቸው እንደዚህ አይነት ነገሮች ስለሚረብሻቸው ነው። እውነትም መቀበል ስለከበዳቸው ኮመንት ላይ የሚሳደቡት ጀስት ኢግኖር አድርጉና ተዋቸው እነሱን። ወይንም አይምሯችሁን ተጠቀሙ ብቻ በሏቸው። ጣጣ የለውም። የፈለጋቸው መሳደብ ይችላሉ ማለት ነው። በተረፈ ይመቻችሁ። ከቪዲዮ ላይ ምን ተረዳችሁ? እንደዚህ አይነት ቪዲዮ ሳይ በጣም ነው የምናደደው። እኔ ብሆን መቁጠሪያውን ተቀብዬ አጥማቂውን ራሱ ምገርፈው ነው የሚመስለኝ። የትኛውም ሐዋርያ የጌታ ደቀ መዝሙር በዚህ ልክ ሊፈወሱ የመጡትን እየቀጠቀጠ ሴጣን አወጣው ያለን የለም። ስለዚህ እኛ የተመሰረትነው በሐዋርያትና በነቢያት ላይ እንደመሆኑ መሰረት ብዙ አጋንንት ሲያወጡ ሲፈውሱ እንደነበር እናውቃለን። በመጽሐፍ ቅዱስ ተመዝግቦልናል። ግን እየቀጠቀጡ ቪዲዮ እየቀረጹ ገመና አደባባይ ላይ እያወጡ ሰዎችን ከዛ በኋላ በሚያሳቅቅ መልኩ ለስነ ልቦና ጫና ውስጥ የሚዳርጋቸው ቪዲዮ እየቀረጹ በእነሱ ላይ ቢዝነስ መስራት በጣም ያሳፍራል። እንደዚህ አይነቱን አጥማቂ ነኝ ባይ መቁጠሪያውን ተቀብሎ ራሱን መግረፍ ነበረ። እኔ በሆነ እንደዛ ማደርገው። አብዛኞቻችሁ እንደምትደግፉ አውቃለሁኝ። እኔ ግን እንደዚህ አይነት ሰዎችን አልደግፍም። ሳያቸው ራሱ እንደው አንዳንዴ እንትን የምትሉት አላ በጣም ነው የሚያናድርኝ። በጣም ማለት ነው። ይሄ ሰብአዊ መብታቸውንም እየተጋፉ ነው። እንደዚህ አይነት መገረፍ ትልቅ ሰው በጣም ያሳዝናል። ተሳስቶ አይኗን ቢያጠፋትስ? ጆሮዋን ብሏት ወይም ደም ስሯን ዘግቶ ቢገላት ሴጣኑ ገደላል ሊል ነው? በጣም ሼም ነው። በጣም የሚያሳፍረው እንደዚህ አይነት ድብደባ። ጀረና ጋቲ ሶዱተና ዋንሽን ጀት ጠጋና ባዮሎጂ መጽሐፍ ጎበዝ ተማሪ ናት፣ ልጅ የደረጃ ተማሪ ናት። ይሄን መጽሐፍ ስምሽን ጻፍበት ብሏት ከጎኗ የተቀመጠ ካፊር ልጅ እንዴት በለጠችው ብሎ አስተማሪው ነግሮት ስምሽን ጻፍ ያለ ስሟን በትልቁ ጽፋበት ልክ እንዳስቀመጠችው አጣች። አሁን ግን ሸይጣኗ ሲለፈልፍ ቤተክርስቲያን ላይ ተሳክሮበት ቆቶ ቤተክርስቲያን ላይ ነው ያለው። ይሄ መጽሐፍ የሚነግረው እንግዲህ እንደሰማችሁት ነው። እኛ ሮጊት እያሉ ነው ያሉት። የልጄ ፎቶ ላይ
የልጄ ስም ተጽፎበት ፎቶዋ በቤተ ክርስቲያን ውስጥ ተቀምጧል እና ድግምት ተሰርቶባታል እያሉን ነው። በእኚህ እናት አስተምሮ መሰረት የልጃቸው ፎቶ ላይ ድግምት ተሰርቶ በቤተ ክርስቲያን ተቀምጧል ማለት ከ60 ሚሊዮን የሚበልጥ ኦርቶዶክሳውያን ልጃቸው ላይ ድግምት አድርገውባታል እያሉን ነው። ይሄንን ነገር ወደ እነሱ እናምጣ እስቲ። እኔ ድግምት ተሰርቶብኝ ፎቶዬ አንዋር መስጊድ ውስጥ አለ ብል እብደት ነው የሚሆነው። ሙስሊሞችን ምን ያህል ሊያበሳጫቸው ሊያናድዳቸው እንደሚችል መገመት አይከብድም። አንድ ሰው ድግምት ተሰራብኝ ቢል ችግር ላይኖረው ይችላል። ግን ድግምት ተሰርቶበት ፎቶዬ በቤተ ክርስቲያን ውስጥ ተቀምጧል ማለት ምን ያህል እንደሚያናድድ አስቡ። ሁሉም ኦርቶዶክሳውያን ድግምተኛ ናቸው፣ መተት አድርገውብኛል እያሉን ነው። እኚህ እናት እንዲዋሹ ለምንድን ነው እሱ የሆነው? መጽሐፍ ቅዱስ ምን ይላል ስለዚህ ጉዳይ? መጽሐፍ ቅዱስ ኦሪት ዘሌዋውያን ምዕራፍ 19 ቁጥር 11 ላይ እንደዚህ የሚል ትእዛዝ አለ። አትስረቁ፣ አትካዱም፣ ከእናንተም እርስ በርሳችሁ ሐሰት አትነጋገሩ ይላል። የእኛ አምላክ ሐሰት እንድንነጋገር ፈጽሞ አይፈቅድም። በሐሰትም እንድናመልከው አይፈልግም። እኚህ እናት ታዲያ ለምንድን ነው እንደዚህ እንዲዋሹ ያደረጋቸው ብለን ስናስብ መጽሐፍ ቁራናቸውን መግለጽ ይኖርብናል። ቁራን ላይ ደግሞ የነቢያቱ ምዕራፍ ከቁጥር 116 ላይ እንደዚህ የሚል አለ። በአላህ ላይ ውሸትን ልትቀጥፉ ምላሶቻችሁ በሚመጥኑት ውሸት ይህ የተፈቀደ ነው፣ ይህም እርም ነው አትበሉ። ልድገምላችሁ። በአላህ ላይ ውሸትን ልትቀጥፉ ምላሶቻችሁ በሚመጥኑት ውሸት ይህ የተፈቀደ ነው፣ ይህም እርም ነው፣ ክልክል ነው አትበሉ ይላል ቁርአኑ። ስለዚህ በእስልምናው በተመጠነው ውሸት ምላሶቻቸው በፈቀዱት መጠን መዋሸት ይችላሉ፣ ተፈቅዶላቸዋል። የእኛ አምላክ ግን ውሸትን ፈጽሞ ይጸየፈዋል፣ አይፈልገውም። በውሸት የሚከበር አምላክ የለንም። ስለ ውሸት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሏል? በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እንደዚህ ይላል፣ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበር፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና ይላል። እንግዲህ እኚህ እናት ሐሰትን ሲናገሩ ከራሳቸው አመንጭተው ነው። ሐሰተኛና የሐሰት አባት ዲያብሎስ ነው መጽሐፍ ቅዱስ እንደሚነግረን። እናንተ ከአባታችሁ ናችሁ ሲል የኚህ አባት ዲያብሎስ እንደሆነ ምንም ጥርጥር የለውም። እንዴት አወቅ ካላችሁ ለእኚህ እናት ምስክር ሆኖ የቀረበው ማን ነው? ሴጣን ነው። ሴጣኗ ሲናገር ፎቶዋ በቤተ ክርስቲያን ውስጥ ተቀምጧል። ስለዚህ ምስክር ተደርጎ የቀረበው ማን ነው? ሴጣን ነው። እኚህ እናት ስለዚህ ሴጣን ወይም ዲያብሎስ አባታቸው ነው። ስለዚህ እውነትን ሊናገሩ ከቶ አይችሉም። ሐሰተኛ የሐሰት አባት ስለሚከተሉት ዲያብሎስን ማለት ነው። እናዝናለን። እውነታው ግን ይሄ ነው። እናንተ ውሸትን በዚህ መጠን የምታራግቡ ከሆነ እኛ ደግሞ እውነትን ለመግለጽ እስከ መጨረሻው እንታገላችኋለን። ይቆያል። እፎይ ስለሚባል ወንድማችን ይሄ ወንድም እንግዲህ ቁርአኑ ላይ ያለውን የተናገረው የጨመረ ነገር ያለ አይመስለኝም። ብዙ ጊዜ እኔም የሱን ነገር አይቻለሁ እና ከሆነ ጊዜ በኋላ ነው ማየት የጀመርኩት። አላውቀውም ነበርና ምን ታዘብኩኝ መሰላችሁ? በጣም ያፈርኩበትን ነገር 400 ሺህ ብር እንሰጣችኋለንና አሳልፋችሁ ስጡ ሲባል ምን ያህል የሰው ልጅ ለገንዘብ የተገዛ እንደሆነ ግልጽ ሆነ ማለት ነው። ዛሬ አይደለም እሱን ወንድሙን ሀገራቸውን የሸጡ ብዙ ኢትዮጵያኖች እንዳሉ ነው የማውቀው። በጣም የሚያዘንኩት ሌላ ደግሞ ምንድነው የዩኤስኤአይዲ ጉዳይ በጣም ነው የማዝንበት ማለት ነው። ምንድነው ይሄ ሁሉ ሚዲያዎች እያሉ እነዚህ ሁሉ ሚዲያዎች እያሉ አንዳቸውም ኢትዮጵያ በቀኝ ግዛት መገዛቷን አላወቅንም ነበር ቢሉኝ በጣም አዝናለሁ። በእስልምና ውሻ ለምንድን ነው እሱ ጂሃድ የታወጀበት? ክርስቲያኖች ይህንም በጥንቃቄ ታደምጡ ይገባል።